كيف بيرجعوا لكم الفلوس اذا السفاره ما اعطتكم تاشيره صح؟ لان انتوا اوريدي دفعتوا للاوراق. ما بيرجعوا لنا الفلوس لا. كم $1000 دفعتوا انتوا؟ ايه انا ما بيرجعوا شيء مصاري. انا من لبنان هذيك المره بدي اجيب 5 دفعت وبعثت اوراق على السفاره كانوا كل اوراق خالصين. بعثت على السفاره الاوراق ودفعت كل التاكس اعطوني رفض ما اعطوهم والله العظيم ما اعطوهم وراحوا المصاري علي. انا كنت دفعت لهم بس. كم دفعت؟ 1000 هي اللي انا اخذت 1000 لوراها. هي المحاميه اللي بيعملوا الاوراق مش نحن. يعني انا هيدي اللي مطرح ما حطيتها هي المصاري هي اللي بتسوي لي الاوراق للعمال. اوكي فهمت علي كيف؟ ايوه يعني هي بتاخذ اجار عشان هي محاميه. 1000 اخذ منها $1000 لواحد للشخص. اوكي للشخص. طيب تمام شكرا. بدك تتاكدوا شيء زياده اذا بقدر اساعدكم ما بعرف بس انا عم اقول لك هول اللي صاروا عندي. انت جبتي 10 كنتوبيا قبل 11 انا جبت من اثيوبيا 11 هي بتعرف هي ظبطت لي 11 انا جبتهم لهون من اثيوبيا. بس هو السفير اللي هونيك سفير رومانيا هو اللي مش منيح ما عم يعطي لحدا. هلا انا كنت بدي اجيب كمان بعد بس ما عم يعطوا لحدا. ايه ما اعطوهم تاشيره. هن راحوا السفاره بس رفضوهم ما اعطوهم تاشيره. لا هو هيدا السفير بده مصاري لإله. حطيته هيدا 300 يورو 30 يورو كل واحد. بده بخشيش يعني الحين فهمت انا. عمل عشان بده على الواحد 3500 عشان هيك ما حدا عم بيجيب. ما حدا عم يجي من اثيوبيا عشان بده على الواحد هو السفير 3500. بس انا هلا قلت للمحاميه نخبر هون برومانيا انه هو السفير مش منيح عشان هيك عملت ورقه لهون للوزاره عشان نقول انه هو مش منيح هونيك. بركي اذا غيروا بنصير نرجع نجيب عنا اول وجديد ان شاء الله. شكرا يعطيك شكرا يا مدام رحمة علي. اوكي حبيبه አሁን ተረዳችሁኝ? ስለዚህ ቆይ አሁን ይኸውልሽ እዚህ ጋር እሷ የከፈለችው ቅድም ስናሰላ ለ17 ሰዎች ከዛ ውስጥ ከ17ቱ ሰዎች ውስጥ 3ቱ ዘመዶቻችሁ ናቸው። ስለዚህ አይደለም ዘይነብ ብትከፍሉ ባትከፍሉ ከነሱ ጋር ከራሳችሁ ጋር ይጨርሳሉ። አንዱ ወንድሟ ነው። አንደኛው ኦሬዲ ሀቢባ አንዴ ላቋርጥሽና ይቅርታ አድርጊልኝና አንደኛው ወንድሟን ያለምንም ክፍያ በፊት አምጥቻለሁ። እኛ እህቶቼን ሳመጣ አብሬ አምጥቻለሁ። አሁን ደግሞ የጀመርኩላ ሁለተኛው ወንድሟን ነው። ኦኬ ስለዚህ አንዱ ወንድሟ መጥቷል። ስለዚህ አይቆጠርም ከዚህ ውስጥ አንዱ ደግሞ ጀምሬለታለሁ ላመጣው። ኦኬ ቴንክ ዩ ሃና። አንዱ ደግሞ መጥቷል። ስለዚህ ከ17 ላይ ሲቀነስ 5 12 ሰው የ12 ሰው የስድስቱ 350 ሺህ ስድስቱ ሙሉ ከፍለዋል። ስድስቱ ደግሞ 120 ሺህ ግማሽ ከፍለዋል። ቶታሉ 2,820,000 ይመጣል። ከዛ ከ2 ሚሊዮን 820 ሺህ እናንተ የመለሳችሁላት 1,400,000 ነው። እሱ ያለችኝ ደረሰኝም ያለኝ አሁን ግዛው ደግሞ ለሶስት ሰው 150 ሺህ መልሰናል ደረሰኝ አለናል ብሏል። ያ ሶስቱ ግዛው ከላከልኝ ዋትስአፕ ላይ የከፈላችሁት 1,850,000 ይመጣል። ስለዚህ ከ2 ሚሊዮን ላይ አሁን እቺ ማዳም $1,000 ነው የሚከፈለው የወረቀት። ስለዚህ በቃ አሁን እኔና ዜነባ የተጣላ ነው ሀቢባ። በሁሉም ተግባብተን እኮ ዜነባ በጀመሪያ ለሴትዮዋ የተከፈለው ብር መልሽ ነው የምትለኝ። አምነው ነው ልጆች ይሄ ነገር ከተጀመረ 1 አመት ከ6 ወር ሆኖታል። ይቅርታ አድርጊልኝና በጣም ቆይቷል። ገና 2023 ላይ የተጀመረ ወረቀት ነው ያለቀ ጉዳይ ነው። አሁን 2 አመቱ 1 አመት ከ7 ወር ከ8 ወር ሆኖታል። አሁን የተረሳ ያለቀ ነገር በቃ ይሄ ብር ከፍለን ሴትዮዋ ስትሰጠን ስንከፍል ከራሴ ደግሞ ሃይሚ እሷ እናቷ እየታሰረችባት ነው። ስቃይ ላይ ናታ። እሷ ችግር እስካሁን ዋጋ እየከፈለች እናቷ ቤት ሆናለች እኮ ሀቢባ። ይሄውልሽ ቢያንስ 150 ሺህ ብር እንኳን ካገኛችሁ እሺ በቃ ዜነባኛ 150 ሴትዮዋ በሰጠችን ካለን ከራሳችን እየሞላን እንሰጥሻለን እንዳትቸገሪ ብለን በቃ መጨረሻ ላይ ግማሽ ሚሊዮን ሲቀር ዘይነባ እንደዚህ ነው ስለ በቃ ሃይሚ አብሽር ካልሆነ እዚህ ጋር ኪሳራ የጋራችን ነው። 250 ሰርተን እንከፍላለን አለች። 250 አብሽር ሰርተን እንከፍላለን አለችኝ። እንደው በቃ ነው ሰዎቹን አነጋግሬ የሚሰጡኝ ከሆነ አንቺ ምንተናቲ ግሙሉን 500 ሺህ ብር እንሰጥሻለን በየወሩ አንዳንድ ሺህ እንሰጥሻለን ብለው ማለት ነው። በፊት አንድ ሁለቴ ሰርተው መልሼላታለሁ።
አሁንም ደግሞ የማይሰጥሽ ከሆነ በቃ 50 ይበቃቸዋል። ምን ጨነቀኝ እኔ 150 ካገኙ በቂያቸው ነው አለችኝ። 100 ሰጠናቸው 50 ነው የቀረው። በቃ አለበለዚያ ደግሞ ኪሳራው የሁለታችንም ስለሆነ አንቺን ብቻሽን መክሰር የለብሽም። አብረን የጀመርነው ይሄ ስራ ይሆናል ብለን ነው 250 እንከፍላለን አለችኝ። እሺ አልኳት። እሺ ተባሻል አላልሽም ብለሻል ዘይነብ ብለሻል። እኔ ስልኬ መበላሸት ነው እኮ ጉድ ያደረገኝ። ስልኬ መበላሸት ነው። ሃይሚ አትዋሽም አላልሽም? ቆይ እንዴ ዘይነብ ሃይሚ አትዋሽም አላልሽም? ሃይሚ አትዋሽም። ሃይማኖት ያምናታል ማለት ነው ማለት ነው። ያውልሽ አዳምጪ። ሃይሚ እስቲ አንድ ዝም በይ ወይ ከኋላዋ ባሏ ከኋላዋ ካለ ይጫናታል። በባሏ ተዛዝቶ ቪዲዮ እንደላሳይሽ በእናትሽ ማዳም ቢል አዳምጪ። ሃይማኖት ምንድን ነው ያልኩሽ? እኔ ራስሽ ነሽ እኮ የመሰከርሽላት ለክሯ ሟች ናት። አትዋሽም። ሃይማኖት አትዋሽም። ምን ያምናታል? አስቀድመሽ ጭንቅላታችንን ሃይማኖት የምትናገረውን ሁሉ እንድናምን ገና ሃይማኖት ሳትመጣ ሃይማኖት አትዋሽም ማለት ሃይማኖት ለክሯ ሟች ናት። አትዋሽም። አዎ ናት። አሁን ሃይማኖት ትምጣልኛለሽ። ይኸው መታልሻለች ሃይማኖት። እሷ ደግሞ አይሆን ማዳም ቤት ነኝ። ይኸው አብረን እንከፍላለን። ወይ ሃይማኖት ምንድን ያልሽ? የሞጆውን እንደውም እኔ ራሴ አመመኝ። የሞጆውን መሬት ሽጠን እንከፍላለን አልሽ። እኔ ቤቱ ቆይ ልጨርሳ ሃይሚዬ። እኔ ካልሆነ የሆነ ዘይነባ ካልሆነ መኪና አለ ካልሆነ መኪናዎች እንክፈላለው ስትይ ሁለት በቃ ሃይሚ 250 ይደርስብናል ብናባው ወደ ሀገር ወጥቼ የአምስት ልጆች ነው እኮ ዘይነብ የቀረሽ። እባክሽ የአምስት ልጆች 500 ሺህ ብር ነው ድጋሜ የከፈሉት ያልተመለሰ በመድኃኒዓለም ዘይነባ። እዚህ ጋር እኔ በእናትሽ በጥቂ ዘይነባ ይሄ ነገር አንደኛ 2 ዓመት ሆኗል። ልጆቹ በሰላም ትተው እየኖሩ ነው። አንቺ እኮ አንድ እኔ ነኝ የምጨቀጭቅሽ ሃይማኖት። እኔ እኮ አንድ እኔ ነኝ የምጨቀጭቅሽ። እኔ ግን ስንት ናቸው የሚጨቀጭቁኝ ሃይማኖት። እኔ ታዲያ አልሰጠንሽም ዘይነባ። እኛ እኮ የሰዎቹን ያልበላ ነው። ሶስተኛ ዓመት እኮ እየሰራሁ ነው ዘይነባ። ያን ዳለ መክፈል 3ኛ ዓመት ገብቼ እኮ እዚህ እየሰራሁ ነው። ታውቂያለሽ ዘይነባ 500 ሺህ ብር ቀርቶ 250 እንሰጣለን። በቃ ካልሆነ ሃይሚ ብር ላኪልኝና ለትራንስፖርት ላኪልኝና 50 ሺህ ብር ወይ ደግሞ የሆነ ነገር ላኪልኝና ልንጣ ብለሽኝ አሁን ባለፈው ልኬድሽ እኮ ነው የመጣሽው ዘይነባ። አልኩሽ ኦፕሬሽኑ እንኳን አልዳነልኝ ሃይማኖት ምን የኔ ፎቶ ለጥፈሽ ሌባ ናት ትይኛለሽም ብዬ አላሰብኩም። አብረን በልተናል። አብረን ሌባነት ይኸውልሽ አልቀርባላችሁ እናንተ እኔ ግዛው እንኳን ማናገር አልፈልግም ታውቂያለሽ። እኔና ግዛው አንግባባም፣ ይዋሻል ታውቂያለሽ። ግን አንቺ ኢሞ ላይ ገብተሽ ድምፄን እንኳን ልኬልሽ አይተሽ ወጣሽ። በኢትዮጵያው ቁጥር ዘይነባ ስልኬ ተሰብሯል። ተሰብሯል። እድል ስጫትና ስጨርስ ተሰብሮ ነው ዘይነባ እስክሪኑ ተሰብሮ ነው። እኔ ቅዳሜ ዕለት ራሱ እግዚአብሔርን ቡካሪስት አሰራይ ነው የወጣው 500 ሊሲን እግዚአብሔርን ተመልሼ ነው የመጣው። ለዚሁ ማስረጃ እንዳለ ማስረጃዎች ስልኬ ላይ ስላሉ እስክሪኑን ላስቀይር ስል 500 ብር ነው ያሉኝ። እግዚአብሔር ለዛችሁ ብዬ ቅዳሜ ዕለት ማለት ነው። ሃይዋን ራሱ የሆነ ቤት እንደዚህ ሳንቲም ስሰበስብ አይቻታለሁ በባለቤቴ ስልክ ገብቼ እንጂ ያ ስልክ ቢሉ ይሄ ሁሉ መረጃ ስልኬ ላይ አለ ሀቢባ። አይ ቆይ ይኸውልሽ አሁን እሺ ሙሳ ልንገርሽ የቀረባቸው አሁን አንዴ ለሃይማኖት እየነገርኳት እኮ አቋርጣኝ ነው ሃይማኖት። ይኸውልሽ ወይ 17 ሰው አመጣች። ከነዚህ ከ17 ሰዎች 3ቱ ዘመዶቻችሁ ስለሆኑ ከእናንተ ጋር ይጨርሳሉ። አያገባትም ዘይነብ። አንዱ ወንድሟ ነው፣ አንዱ ደግሞ መጥቷል። ስለዚህ ከ17 ላይ ሲቀነስ 5 12 ይቀራል። ከ12 ሰው 6ቱ 350 ሺህ ሙሉ ክፍያ ፈጽመዋል። 6ቱ ደግሞ 120 ሺህ ቅድመ ክፍያ ፈጽመዋል። ያ አጠቃላይ 2,800,000 ይመጣል። እናንተ ደግሞ የመለሳችሁት 1,850,000 ነው። ስለዚህ የቀረባችሁ 1 ሚሊዮን ነበረ። ከ1 ሚሊዮን ላይ አሁን ማዳም መታ ስጠይቃት የወረቀት ክፍያ ለመንግስት የተከፈለ እንዴት ነው የሚመለሰው? አይመለስም አለች። ስለዚህ የ6ቱ ከዚህ ከ1 ሚሊዮን ላይ የወረቀት ሲቀነስ 500,000 ብር ግማሽ ሚሊዮን ብር ይቀርባችኋል ያልተመለሰ። ሀቢባ ሂሳብሽ ልክ አይደለም። እሺ አስረጅ። እንዴት በይ እዚህ ጋር አስተካክይ በይኝ። እሺ ይኸውልሽ
ሰማንያ ሺህ የተከፈለውን እዚህ ውስጥ ከተቱ። ግን ልጆቹ እዚህ ውስጥ አልገቡም። የአዲሶቹ የወረቀት የተከፈለው ነው። ያውልሽ የወረቀት የተባለ ብሩን ለመላምጥተሽ እንደዛ ከሆነ ከ20 ሰው በላይ አምጥተሻል ማለት ነው። አይደለም 20 ናቸው ከነሱ ጋራ አይደለም። እነዚህ ሶስቱ ዘይነባ እኔ እኮ አሁን ዘይነባ በዚህም ወጣሽ በዛም ወረድሽ በዚህም ገባሽ በዛም ወረድሽ አሁን ያልተሰጠሽ ብር የአምስት ሰው 500 ሺህ ብር ብቻ ነው። በቃ ይሄንን እመኒ 500 ሺህ ብር ነው እመኒ። እሱን ደግሞ የጋራችን ኪሳራ ነው። 350 ቆይ ሌሽ ነው የጋራ እስቲ ቆይ አንድ ሃይማኖት አዳምጪኝ አታስጠፊ ሃይሚ ሌላ ነገር በቃ ዘይነባ እኔም ይኸውልሽ አዳምጪኝ ሃይሚ አታስጠፊ። ለምሳሌ እንኳንም አዳምጫት ሃይሚ ዘይነብም ታውራ ድል ስጫት። እሺ ያው ዘይነብ ተናገሪ ለቪዲዮ ታበሪ ዘይነብ አልከፍት ብሎኝ ነው እምቢ አለኝ። ቆሞ ቀረ። በቀደም ከፍቷል እኮ ምን ሆኖ ነው ዛሬ ባይከፍተው? ኢንቫይት ገብቼ ልውጣ። ቆይ ኢንቫይት አድርጌሻለሁ ይመጣል አንቺ ጋር ስክሪንሽ ላይ። ከዛ ተርን ኦን የሚለውን ንኪ። ቆይ ዩካን ኢንቫይት ታኒ አሜን 53 ሰከንድ በኋላ 53 ሰከንድ በኋላ ይከፍታል። በቃ ቀጥ ያሰማል። ይኸውልሽ ሃይሚ ለምሳሌ እነ ሙሳ በስም ልንገርሽ 350 ሺህ ከፈሉ። የእነሱ 150 ሰጠሻቸው። የሚከስሩት ስንት ብር ነው? እሺ አንድ በይ ሌባ ናት ብሎ ፌስቡክ ላይ ለቆኝ ላኩልሽ። አይተሽ እንኳን መልስ አልመለሽልኝ። ይሰማል ሀቢባ ድምጼ? ይሰማል። አዎ ላኩልሽ። እኔ ነፍሴን ላድን እስር ቤት ከገባው ምንድነው ማረገው? እንደ ሌባ አዲስ አበባ ነው የምኖረው አልኩሽ። ጠይብ 150 ሰጠሻቸው። ጠይብ 150 ትሞያለሽ። የቀረውንስ ብር ይኸውልሽ ከ350 ሀቢባ ሂሳብ ስትሰሪ ከ350 $1000 ቆርጠሽ ነው ሌላውን መሰሪው። እሺ እኔ የቀረውስ ብር እኔ ብቻዬን ለምንድን ነው የምሰቃየው? አንቺ እኮ 150ውን ሴትዮዋ የሰጠችሽን ነው የሚከፈልሽ። ዘይነብ እኔ እኮ ሳሰላ 350 ሺህ ነው አብሬ አስልቼ እኮ በኋላ ላይ እኮ የወረቀት ቀነስኩኝ እናቴ። እነሱ እኮ ይከፋፈላል። አሁን ለምሳሌ 350 ሺህ እሺ 350 ሺህ ከፈለ 150 ብቻ ስንት ነው የወረቀት? 200 ሺህ ነው እንዴ እንትን የሚለው አይደለም። ታዲያ አሁን እኮ እነሱ የሚሉት እኮ 150 ከተሰጣቸው በቃ የቀለዛን 100 ሰጥቻለሁ። ለሁለት ሰው 150 ሰጥቻለሁ እና 100 የሰጡትን ላንብብልሽ። ማይ ጉድነስ በጣም ከባድ ነሽ ዘይነባ። እንዴ አዳምጪኝ እናቴ። ዮረብኝ ወላሂ አውዚ የደም ብር እኮ ነው የሰው ላብ። ይሄ ደግሞ በታቃለች መጥፎ ስራ የለም እዚህ ምድር ላይ እንደ ህገወጥ ደላላነት መጥፎ ስራ፣ የሰው እንባ፣ የሰው ደም፣ የሰው ህይወት። ወይኔ እኔ እኮ ይኸውልሽ የሰፈር ልጆች ናቸው። ለምሳሌ አሁን ሙሳ አባቴ ለምታተርፉት ብር ብላችሁ ሰውን አምጥቶ የሰው ሀገር ላይ ይመጣል። ማይ ጉድነስ ያ ሰው የሚያዝንባችሁ ሀዘን፣ ያ ሰው ለሚደርስበት ነገር ቤተሰቡ የሚያዝንባችሁ ሀዘን። እሺ ይኸውልሽ ሃይሚ ራስሽ የመጀመሪያ ቀን የመጣሽ ቀን ነግረሽኝ የጻፍኩት ከዛ ደረሰኝ ከሱም ደረሰኝን አስልቼ የመጣውን ልንገርሽ። የኔንስ ደረሰኝ አልሰራሽም እኮ ሀቢባ። አዳምጪ። ለዘጠኞቹ እሰራለሁ። ለዘጠኞቹ ቆይ ለዘጠኞቹ 100 ሺህ አስመለስሽላቸው አይደል? ለዘጠኝ ሰዎች 900 ሺህ መጣ። ለዘጠኝ ሰው 100 ሺህ። ከዛም በኋላ ለሁለቱ ከዘጠኞቹ ውስጥ ለሁለቱ 50 ሺህ ደገምሽላቸው። አዎ 1 ሚሊዮን መጣ። ከዛም በኋላ $1000 ከከፈሉት ውስጥ ለአምስት ልጆች 80 ሺህ አስመለስሽላቸው። አዎ ወረቀታቸው ይላል። ስለዚህ 80 ሺህ አምስቴና ቅድም ያልኩሽ 100 ሺህ አንድ ላይ 1.4 መጣ። 1,400,000 ነው። ኦኬ ግዛው አሁን ልትልሻለሁ። ደረሰኝ ለሶስት ሰው 150 መልሰናል። ያ 150 450 ሺህ ይሆናል። እዚህ ጋር ካሰላነው 1,400,000 ጋር 1,850,000 ይመጣል። ስለዚህ ጠቅላላ አንቺ የሰጠሻቸው 2,820,000 ነው። ከዛ ላይ 1,850,000 መልሰዋል። 1 ሚሊዮን ነበር የሚቀርባቸው። ከዛ ውስጥ የወረቀት አይመለስም። ኦሬዲ ኤምባሲ ገብተው ልጆቹ ሪጀክት ነው የተደረጉት። ስለዚህ የወረቀት ስለማይመለስ የወረቀት 500,000 ሲቀነስ የአምስት ሰዎች 100,000 የወረቀት 500,000 ሲቀነስ 500,000 ይቀርብናል ብለው ነው
ሁሉንም አይነት ማስረጃ ያቀረቡት። አንቺ ደግሞ ያልሻለሽ የወረቀቱንም ይመልሱልኝ ነው አይደል? ትክክል። ዘይነባም ትለው እንደዛ ነው። እሺ ጠይብ ከላይ እሺ የወረቀት አይመለስም። አንዳንድ ሺህ አይደለ? ቪዲዮሽን ያው አሁን ይበራል ቪዲዮሽ አብሪው ንኪው የቪዲዮ ፍቃዱ ሲመጣ ምንም እምቢ ይለኛል። ለምን እምቢ አለሽ? በቀደም እኮ ሴትዮዋ ሰርታ 2 ጊዜ ቀጠሮ ይዛላቸው ገብተዋል ኤምባሲ 2 ጊዜ ሀቢባ ይኸውልሽ አንዴ ሀቢባ እሺ አንዳንድ ሺህ ተቆረጠ መርሃባ ለነዚህ ሙሉ ሂሳብ ለከፈሉት አንዳንድ ሺህ ዶላር ይመለሳል 120 ለብቻ ጠይብ ለትኬት ተብሎ የተቀመጠውም ይመለስላቸው እሺ አሁን እነሱ የሚሉት አንዳንድ ሺህ መልሳለች ሴትዮዋ አንዳንድ ሺህ መልሳለች ከላይ ያለው ዘይነባ የትኬቱን እኮ እኛ ጋር ያስገባሽውን ከዚህ ሆነ እንጂ ብሩን እኮ መልሰንልሻል ተመልሷል እኮ የመለሽው እኮ አንዳንድ ሺውን ነው የመለሽው ሴትዮዋ የሰጠችሽን አንዳንድ ሺህ ነው ምን ነው አንዴ ዘይነባ አንዴ ልጠይቃት ቆይ ሃይሚ አንዴ ሃይማኖት ዘይነባ የሰጠሻቸው ብር 2,820,000 ነው አይደለም እኔ እንደዚህ አሁን በሂሳብ እንደዚህ አላቆም ነገርኩሽ እኮ 300 ቁጭ ብለሽ ወረቀት ላይ ስም ዝርዝር ጻፊ ብር የሰጡሽን ሰዎች አስቢ ይሄ የሰው ብር ነው ቀልድ አይደለም እኔ ነገርኩሽ እኮ ሃይ ይሄው እየሰራሽ በአፍ አይደለም ወረቀትና እስክሪብቶ ያዢና ቁጭ ብለሽ እከሌ እናንሰጠኝ ከዛ በኋላ ደምሪው ከዛ በኋላ የወረቀት ቀንሺ ከዛ በኋላ እነሱ ከዛ ላይ ሀቢባ አንዴ ላስረዳሽ ማማ እነሱ እኮ ይኸውልሽ የመለሱት ብር ሂሳብ ውስጥ የጨመሩት የወረቀት ብር ተጀምሮ ወረቀት ሳይመጣ የሰጡትን ነው ሴትዮዋ ጋር ያልደረሰ ብር የነዚህ ሪጀክት ሲደረግ የነዚህ ይቋረጥ ተብሎ የተቋረጠውን ሰብ መልሰውልኝ ከነዚህ ጋር አካካሱት ሰማሽኝ ወረቀቱ ያልመጣ ሴትዮዋ በጅምር የተወችው ብሩ እጃቸው ላይ የነበረው መልሰውልኝ ያ ረቢ ዘይነባ ሴትዮዋ ብር የሚባል ያለ 2,000 ዶላር አልመለሰችልኝም የሚጣ መች ከፈለችሽ ወረቀቱ ያልመጣላቸው የራሳችንን ነው ከዚህ የሰበሰበን የሰጠንሽ ዘይነባ እባክሽ የራሳችንን ደሞዛችንን ነው ከጓደኞች ከዘመዶች ላይ የሰበሰበን የሰጠንሽ ዘይነባ እባክሽ ተቋረጠው እስከኋላ ያለው 80,000 የሰጠሽኝ የማንን ነው ሃይሚዬ 80,000 ዘይነባ ከራሳችን እንደመለስልሽ አታውቂም ተበድሬ ከየዘመዴ ላይ ስታለቅሽ ከልጆቹ ላይ ከዚህ ከሚሰሩ ከጓደኞች ላይ ተበድረሽ የሰጠሽኝ ከላይ ያለውን 50 ነው ተበድረሽ የሰጠሽኝ ተይ ሃይሚዬ እኔ አምንሻለሁ ተይ እምነትሽን አታጥፊ ተይ ለቀብርሽ ተይ ሃይሚ እኔ ለምኝም በየገበያው ከፍላለሁ ተይ ሃይሚ ግን እግዚአብሔር እናቴ ትሙት ወላሂ ተረማትራሽ ረግሜ ነው ተንበለም ይሰቀልበት ወላሂ ሃይማኖት 80,000 ከፈልሽ ሴትዮዋ ያልሰጠሻትን ነው ሴትዮዋ የሰጠችሽን ነው ምን አልሰጠችኝም ብር ሴትዮዋ ዘይነባ እባክሽ ሴትዮዋ የመለሰችልኝ ብር የለም ቤይሩት ባለፈው ረብሻል እንመልሳለን ይኸውልሽ በሀገርሽ ታቦት ማይላት ሀቢባዬ ዮሐንስን እኔ ካላምነች ነው በዮሐንስ ነው እኔ ስልኳን እሰጥሻለሁ የደላለዋን ስልክ እሰጥሻለሁ የሰውየውን ያስጀመረውን ስልክ ሀቢባ አሁን ልክልሻለሁ ሃይማኖት ዮሐንስን ብላ ከማለች አምናታለሁ ብላለች ዘይነብ ምንም ነገር ዮሐንስን ብላ ከማለች አምናታለሁ ብላለች ቆይ ሃይማኖት ሰውዬ ጋር ነበረ 4,000 አልሰጣትም እንደውም ብር ወደ ምን ብር ነው ልንቀይር ነው ሮባ የመጣው ብር ሮባ መጥቶ ከናንተ ጋር ወደ የቀየረው ብር ሚስተር ኤልያስ ጋር ነበር ስጣት ብዬ ለካ አልሰጣትም ብለሽ አይደል 9 የላክሽልኝ ሃይሚ ለሴት ጋር እጃልገባ እሱም እኮ ናቅጦን እንዳባረርን አንተ ስንለው ናቅጦን እንዳባረርን አይደለም ለኔ የላክሽልኝ ሚስተር ኤልያስ ጋር ነበር ስጣት ብዬ ለደላላው አልሰጣትም እና እሱን ነው ምልክልሽ እንደውም ሮባን ወንድሜን ጠርተሽው ወደ ምን ብር ነው የሚቀየረው ብሩ ይቀያየራል ብላችሁ በስንት ወር ነው የጨረሳችሁ ይሄ 100,000 የተሰጠ ሚስተር ኤልያስ ጋር ላስታውስሽ ሚስተር ኤልያስ ጋር ነበር ለደላላው አልሰጣትም እጃችሁ ላይ ነበረው አይደል እንዴ ደሞዝ
እሱን ሰውዬው እንደነቀጠን እኔን ባለቤቴን ወንድሜን ያጎቶቹ ልጆች ነቅጦ እንዳባረረን አታውቂም? ባለቤቴ ታስሮ ክስ እንትን ብሎበት ከደላላው ጋር ተያይዘው ብዙ ነገር እንደደረሰበት አታውቂም? የኛ ሰውዬ እንዳባረረኝ አታውቂም? አይደለም አሁን ወደ ሌላ አትሂጂብኛ። የኔን መልስ መልሽልኝ። መጀመሪያ ያ የላካችሁልኝ ብር ሚስተር ኤልያስ ጋር የነበረ ብር ነው አልሽኝ። አንቺ በውስጥ አልሽኝ። ለኔ የላክሽልኝ ሚስተር ኤልያስ የሰጠሽን እኮ ነው። ለኔ የላክሽልኝ ከደሞዝሽ የላክሽልኝ 50 ሺውን ነው። ተበድሬ ነው ያልሽው 50 ሺውን ነው። ቀኔ 1 ሚሊዮን ምናምን 1 ሚሊዮን ስንት ብር ከዚህ ስልክልሽ ከደሞዚ $250 እየተከፈልኩ ነው ሁሉ ብር ምልክልኝ ዘይነባ። ከደሞዝሽ አይደለም ሚስተር ኤል እጃችሁ ላይ የነበረው የነ አዲሶቹ ልጆች ለሴትዮዋ ያልሰጣችሁ። እንደውም ሰውየው ቤሩት ነበረ ሲመጣ እሱ ነው የሚሰጣው። ሀቢባ ማዳም ሴትዮዋ እንትን እያለች ነው እንዴት ላድርግ የተቆጣች ነው የተሰላው። እኔ በስነ ስርዓት ደረሰኝ ከዘይነብም የዘይነብን ደረሰኝ እያሰላው ነበር። አሁን ሚውት አድርጌ ይኸው እዚህ ጋር በካልኩሌተሪ ከዘይነብም የደረሰኝ ግዛው ምንድን ያለው እኛ የማናቃቸው ሰዎች ስም ደረሰኝ የላከችልኝ ዘይነብ ወደ እሱ ልኬ ዋትስአፕ ላይ እነዚህ ሰዎች እኛ አናቃቸው እኛ የማናቃቸውን ሰዎች ደረሰኝ ልካለች። እኛ ያስገባንበት ይኸው ብሏል። እሷንም በቀደም የመጀመሪያ ቀን ላይቭ ላይ የመጣች ቀን እዚህ ጋርም ስመዘግብ ያለችኝ ያሰላሁት አሁን 1.8 ሚሊዮን እናንተ መልሳችኋል። ከሰጠቻችሁ 2.8 ላይ 1.8 መልሳችሁ 1 ሚሊዮን ነበር የሚቀረው። ከ1 ሚሊዮን ላይ የወረቀት ስለማይመለስ የአምስት ልጆች የወረቀት 100 ሺህ ሲቀነስ የሚቀርባችሁ 500 ሺህ ነው፣ ግማሽ ሚሊዮን ብር። እሱን መልሱ እኮ እሱን እንመልሳለን። ታውቃለች እመልሳለሁ። ሰርቼ ከፍልሻለሁ ብያለሁ። በዛ እንደውም እሷ ሀቢባ ይቅርታ አድርጊልኝ ነው 250 የጋራችን ኪሳራ ነው። 250 ይሄን አይደለም የጋራ ነው ሃይማኖት ተዋሽታ እንዴ ጋራ ያልሽው ቅድም አላልኩም ብለሻል። አሁን ደግሞ ብያለሁ ይሄንን አይደለም ማለች። ቆይ አይደለም ሃይማኖት አትዋሽታ። እኔ ጭንቅላቴንም አታወዛግቢ። እናንተ ባልና ሚስት እየተረዳዳችሁ ነው። አጠገብ ላጠገብ ናችሁ። ሃይማኖት ታይ አላህ ለምነን እንከፍላለን። እንደውም ቆይ የጋራ ኪሳራችን ለምንስቲኮ ራሱ ያላችሁ ቦይስ አለ ሀቢባ የጋራ መጣሽኝ። አሁን እንደውም የረሳሁትን አመጣሽኝ። ቆይ አንዴ ሃይሚ በእናትሽ አንዴ እንደ ድሮሽ እስቲ ሁኚ በእናትሽ። ምንድን ነው ያልኩሽ? ከዚህ ልውጣ። እንደውም እኔ ሀቢባን አላቃትም። ኮሜዲያን እሸቱን ፈልገዋለሁ። ለምነን እንከፍላለን። አንቺ ሞጆን መሬት ስትይ እኔ ለምነን እንከፍላለን። የሰው ብር መክፈል አለብን እና አሁን አገር ውስጥ ሆኜ ይይዙኛል፣ እታሰራለሁ። ስለዚህ ለምነን እንከፍላለን። የሰው ብር ተባብለናል። አዎ አሁንም ቢሆን እንከፍላለን። ስለዚህ የወረቀት ነው ብለሽ ለምናችሁ ኮሜዲያን እሸቱ ጋር ለምናችሁ ልከፍሉ ብለን ያልኩት እኔ አንቺን አላቅሽ ብለሽ ሁሉም የሚያውቀውን ያህል ለሚያስብ የሚመኘው ሀቢባ። ከዛ ታዲያ ወደ እኔ ያመጣሽ ችግረኛ ይረዳል። እኔ ያን ኢትዮጵያ ሁኜ ችግረኛ ታባሚን ይረዳል፣ ችግረኛን ይረዳል፣ ደላላን አይደለም ይረዳው። እኔም እኮ ችግር ውስጥ ነው ያለሁት። እሺ የሆነ ነገር ቤተሰብ የሆነ ነገር ቢሆንስ ያኔ ታለቅሱልኛላችሁ፣ ትረዱኛላችሁ። ወይ አንድ ነገር አጃምጪ። መጀመሪያ እኛን መተሽ ድለላ ልሰራ ነው፣ 20 ሰው ወደ ሮማኒያ ልልክ ነው፣ በእያንዳንዳቸው 350 ሺህ ልቀበል ነው፣ ካልተሳካ ታዋጡልኛላችሁ፣ እዳይን ትከፍሉልኛላችሁ ብለሽ አማክረሽናል። ውል ፈጽመናል። እኔና አንቺና ይሄ ህዝብ ውል ፈጽማችኋል። ይሄ ነገር መምጣቱን ባቀራሴን ችግር ላይ እኮ አልጥልም። ታዲያ በቃ ይሄ እኮ ያንቺ ታሪክ ለሁላችንም ጭንቅላት ሰጥቶናል። ገንዘብ ስላመጣ ብቻ ምንም አይነት ስራ ዝም ብለን አንሰራም። ገንዘብ ስላስገኘ ብቻ ማሰብ አለብን፣ አይምሯችንን መጠቀም አለብን። አንድ ሰው ወደ ቢዝነስ ሲገባ አንቺ ቢዝነስ ብለሽ ነው፣ ይሄንን ሁለታችሁም ቢዝነስ ብላችሁ ነው የገባችሁት። ወደ ቢዝነስ ስገባ ወይ አተርፋለሁ ወይ ከስራለሁ። አንቺ ተሳክቶልሽ 20ውን ልከሽ ቢሆን ኖሮ ብሩ እየጣመሽ ሌላ 20 ትልቂያለሽ። ሌላ ይሄን ሀብታም ሆነሽ ሀገርሽ ላይ ጥሩ ላይ ለወንድሜ ነው እንጂ ምን ብሩ ይጠመኛል። ስለዚህ ያንቺ የእናትሽ ልጅ ወንድምሽን ሮማኒያ ለማድረስ ሌላው ምስኪን ድሃ መበላት አለበት። ወንድምሽን በአንዷ ጣሂርሽ እሺ ልንገርሽ፣ አሁን ጣሂርና ጅብሪል ታውቃለች ምንድነው ታይላንድን ያሉት ችግር ላይ ነው ያሉት። እናትየው ለ5 ዓመት መሬቱ አያቱ ለ5 ዓመት ዘመድ ነው ልጁ ለ5 ዓመት የእርሻ መሬት ሽጣ ነው የከፈለችው። ዛሬ ልንገርሽ እኔ እኮ አገሬ መግባት አልችልም እንዳለ ቤተሰብ አንቺ ነሽ ዘይነባ። እኛ ስለ ታይላንድ አናውቅም። ዘም የላክሻቸው አንቺ አይደለሽ ታዲያ
እኛ ምን እናውቃለን? እኔ አይደለሁም ተይተ እኔ አይደለሁም አላህ ብሩን ስንመልስላት ዛላከቻቸው ጀምራ ሌላ ቦታ ብሩን ስንመልስላት እኔ አይደለሁም የላኳቸው። ተይ በእናትሽ አናግሩኝ። ዘይነባ ልጆች እኮ እያወሩ ነው። ዘይነባ ልጆች እኮ እኛ ጋር እየደወሉ ናቸው። ክፍያው ራሱ በጣም ትንሽ ነው። ሃይማኖት ወይ በእናትሽ አምጫቸው። ታይላንድ የወሰደ ደላላ አይደለሁም ብላ ስትምል ስትዘንገዘብ አስገቢው እኔ እልክልሻለሁ። ልላክለት ለልጁ ዘይነብ እኔ ደላላ በሆነ እንደዚህ አይነት ኑሮ አይደለሁም። ምን ያላኳቸው አሁን ይኸው ታይላንድ የላክሻቸው አሉ እየተባለ ነው። ያጎቷ ልጅ ነው ሀቢባዬ። ምናልባት እንግዲህ በኋላ እኔ በሌላ ነገር ካምን አላውቅም። የራሷ ያጎቷ ልጅ ነው። አንደኛው ሌላ ቦታ ልካቸው ላይ ታይላንድ የሚባል ሀገር ነው። እኛ ጋር ስራው አልተመቸንም፣ እዚህ በጣም ያስጠላል፣ ስራው ይከብዳል ያሉ የሄዱበት ምክንያት ይኸውልሽ፣ አንድ ሀቢባ ይኸውልሽ፣ እነሱ የሄዱት አያትየው መሬት ለ5 ዓመት ሽጣ ማለት ነው። ለ5 ዓመት ሽጣ ለከፈለሽ የኔን። ከዚያ እንደውም ልጁ ገልሻለሁ አለኝ 15,000 እንደውም ስልክ ግዙለት ብዬ አለቀስኩባቸው። በስልክ እንኳን ልጽናና ብሎ ከቤት አልወጣም አሉ። መጨረሻ ላይ እንደገና እህቱ ከዱባይ ሌላ ብር ልካለት ነው። በምን እንደሄዱ አላውቅም። እኔ ራሱ ሊገለ እንዲህ ወንድሜ ነው ከላይ ላይ ያዘልኝ ማለት ነው። አሮጊቷ አያትየው ቤት እየመጣች ታለቅሳለች። መበላ አጣሁ። ለምን በእርሻ ነው የምትተዳደር? እኔ አይደለሁም የላኳቸው። አሁን እኔ እንደው በዘይነብ ብስጭት ሌላ ቦታ ሄደዋል። ልጆቹ አደጋ ላይ ናቸው። ከኢትዮጵያ ነው ብር የሚላክላቸው። ይሄው ልጁ ጅብሪል ይባላል። ላይፍሽን አሁን እንደውም ሼር አደርግለታለሁ። እና እኔ አላኳቸው። ምን ቤት በኩል ነው የምልካቸው። ጅብሪል ብሩን ሰጠሁት። ማን ላካቸው? ታሂር ግን ማን ላካቸው? አላቅም። እሱ በሌላ ደላላ ነው ሄዱ። ትጠይቂያቸዋለሽ። እነሱ ዛሬ ችግር ላይ ናቸው። በኔ ሳይሆን በሌላ ደላላ ነው ሄዱት። ኦኬ ታይ ሀቢባ፣ እኔ ደላላ አይደለሁም። ታይ ግን አንድ ቀን ትረጅኛለሽ። ዛሬ አይደለም። አንቺ ደላላ አላልኩም። በኔ ሳይሆን በሌላ ደላላ ነው ሄዱት ነው ያልሽው። ራስሽ ካንቺ ነው ያቃለ የወጣው ከኔ አይደለም። ሁለታችሁም ደላላ ናችሁ። አንቺም ሃይማኖትም አይደለም። ደላላ አይደለም። እንሳቤት ደላላውን ስም አትፈልጉትም፣ ግን ብሩን ትፈልጉታላችሁ። ምን አላችሁ? ያዋጣናል ብለን ስራ ላይቭ ሪካርድ እኮ ይቀመጣል። እያንዳንዱ የምታወሩት ነገር 90 ቀን አይጠፋም። እኔ ደግሞ ዩቲዩብ ላይ ዳይሬክት ነው ላይቬን ማስተላለፈው፣ ይቀመጣል ዘላለም። ምን አለች ቅድም ሃይማኖት? ይህን ስራ ያዋጣናል ብለን ነው መስራት የጀመርነው እኔና አንቺ። ግን ሳይሳካ ሲቀር ሁለታችንም የምንክፈል በቃ ይሆነናል ብለን ነበር የጀመርነው። ስለከሰርን ኪሳራ በሁለታችንም 250 ሺህ እንክፈል አለችኝ አላለችም? እናንተ ቢያዋጣችሁ ቢሳካላችሁ ሚሊዮነር ብትሆኑበት ኖሮ ዛሬ እዚህ ጋር ተመጡ ነበር፣ ትነግሩን ነበር። የኢትዮጵያ ሕዝብ ወይ እዩን እኛ በደለላ ስራ ሀብታሙን እንትሉን ነበር። አትሉም፣ አትመጡም ነበር። አሁን ላይ ግን የጀመራችሁት ነገር ስላልተሳካላችሁ ስለከሸፈ እዳ ውስጥ ስለገባሽ ነው የመጣሽው እኛ ጋር ዘይነብ። አንደኛ ምን አልሽ? መጀመሪያ ኮሜዲያን እሸቱ ጋር ሄደን እንድንረዳ ነበር ያሰብኩትኝ። ከዛ ሀቢባ ጋር አመጡ። ሀቢባ ለደላላ ቁጭ ብላ ብር አታሰባስብም። እኔ ለታመመ ሰው እንጂ በደላላ ሀቢባ አላልኩም። እኔ ሰርተን እንከፍላለን ነው እከፍላለሁ። ሰርቼ ጤና ስላለሽ ትሰሪያለሽ ነው ያለሁት ሀቢባዬ። በየወሩ እየሰጥን ያለ ነው። እግዚአብሔርን ነው የምልሽ። እኔ ምንም አልፈልግም። በእንደዚህ አይነት ስራም ስሜ እንዲነሳ አልፈልጉም። እኔ የክርስቲያን ልጅ ነኝ። በእንዲህ ያለ ነገር ጭራሽ እኔ ደሃ ቤተሰቦች ነው ያሉት። እዚህ የመጣሁ ቤተሰቦቼን ለመርዳት ነው። 3 ዓመት ቤሩት ነው የቆየሁት። አሁን እዚህ ሮማንያ ከመጣሁ ደግሞ 3ኛ ዓመት ገብቻለሁ። እኔ 5 ሳንቲም ቤተሰቡም አልፈልግም። የአጎቶቼ ልጆች አሉ፣ የአክስቶቼ ልጆች፣ ባለቤቴን፣ ወንድሞቼን ያመጣሁት ራሴ ነኝ። ወንድሟን ራሱ ማለት ነው ብፈልግ እኔ ከወንድሟ ላይ የፈለኩትን መቀበል እችላለሁ። ግን ታውቃለች እናቷ ስታለቅስ እንደውም ገና ሲባል እኔና ዘይነባ የተገናኙን ብትይ በነፃ ነው ያመጣሽላት ወንድሟን። በነፃ ነው እግዚአብሔርን በነፃ በመጀመሪያ ሲባል እኔና ሀቢባ የተገናኘ ነው። እሷ ዘይነብ እሷ ኩዌት ነበረች። እንደዚህ በፊትም ሰው ተወስዳለች። ከዛ እናቷ በጣም ሲቸገር ምናምን ስታይ ሃይማኖት ነው የምትለኝ እናቷ። ከዛ እንደዚህ የምትቸገሪ ከሆነ ፓስፖርት አሳድሽና ፓስፖርትሽን ልጄ እንደዚህ ኩዌት አለች ተወስድሻለች አለችኝ። በፊት ገና ሲባል ስንገናኝ እኔና እሷ ልጅ ከዛ ስትል ፓስፖርቴን አሳደስኩ። ምን አልኩ እንዳጋጣሚ ኩዌት ተዘጋ የሆነ ሰዓት ላይ እንደው ቢያኝ ክፍያ 10 ሺህ 20 ሺህ ብቻ ነው ትከፍላላችሁ ብላ ልንሄድ ማለት ነው። እኔና የባለቤቴ እህት አንድ ደግሞ ያክስቶቼ ልጆች አሉ። እሷ ልወስደን ነበረ ገና በጀመሪያ ሀስባል። ግን እግዚአብሔር ረቶኝ እኔ በመሀል ወደዚህ ቦታ መጣሁ። ወደዚህ ቦታ ስመጣ ሃይማኖት ወይ ይሄ ቻንስ ካገጠመሽ ልጄን ሙሰጂልኝ ስትለኝ እቺ የሷና ችግር የለም እኔ ከቀና ይወስድልሻለሁ አልኳት። እዚህ ስመጣ
እንዳጋጣሚ በቃ እዚህ ከቤሩት መጥተው በጣም ብዙ አሉ እንደዚህ ዘር ምናምን ሆነው አሉ የሚኖሩ አንዱን ሲያዩ በሞላ ድርጅት አላቸው። አንድ ሲሉ ሁለት ሲሉ ብዙ ማምጣት ጀመርኩ። ሰዎቹ አንጭልን ሲሉኝ በዛ መሀል ነው ከእሷ ጋር ራሱ የተገናኘ ነው። እንደዚህ አንቺ እንዴት ገባሽ? እዛ ሀገር እኮ እንደዚህ ነው፣ ሰው እንዲህ አይነት ብር እኮ እየተከፈለ ነው የሚሄደው፣ እንዴት አድርገሽ ገባሽ ምናምን ስትለኝ እንደዚህ ሆኜ እንደዛ ከሆነ በቃ እንደዚህ የሚሄድ ሰው አለ ላመጣልሻለሁ ብላ ያመጣቻቸው ራሳቸው። እኔ ዘመዶቼን አንድ ከብር ተቀብዬ ያመጣሁት የለም። ፈጣሪ መስገን እየሰሩ ነው። ዛሬ እያመሰገኑኝ ነው ያሉት ማለት ነው። እኔ ማንም ሰው መጥቶ ቢሰራ ዛሬም ነገም ይሄ ሪጀክት የሚባል ነገር ባይኖር ማንም ሰው ይመጣ ቢሰራ ደስ ነው የሚለኝ። ታውቃለች። የብርንም ነገር ደግሞ ይሄ ነው ብላ ያመጣችው ራሷ እንደሆነ ታውቃለች። ሃይማኖት እኔ ልክ አምንሻለሁ። ብሩን 20 ሺህ ነበር የተስማማችሁት አይደል? ልታተርፉ የቱ አይደል? አስራለት ሰጥሻለች። ይሄን ያስብልሻለች። ራሷ 100 ሺህ የወረቀት ከሆነ 250 ሺህ ማን ኪስ ነው የሚገባው? ማን ነው የሚበላው? 250 ሺህ አይ ሁላ ማተሽ አይደለም ወረቀት ሀቢባ። ያው መጀመሪያ ወረቀቱን ስታስጀምር 1000 ሴትዮዋ ትወስዳለች። ወረቀቱን ሰርታ ከጨረሰች በኋላ ደግሞ 1000 መልሳ ትወስዳለች። 2000 ነው የሚከፈለው። ቅድም ግን ማዳም ያለችው ቅድም ማዳም መጀመሪያ 1000 ነው የምትከፊው። መጀመሪያ 1000 ነው የምትከፊው። ልጆቹ ሁለተኛ ከተመታላቸው በኋላ ነው ሁለተኛውን የምትከፊው። 240 ሺህ ነው ሴትዮዋ የምትወስደው ደላሏ ማለት ነው። በአጠቃላይ 120ውን መጀመሪያ ነው የምወስደው። 120 ሺህ ውስጥ ለማን ነው ታዲያ? 350 ሺህ ነው የሚከፍሉት። 240 ሺህ ደላላ የምትወስድ ከሆነ 120 ሺህ 120 ሺህ የትኬት ትኬት አለ። ትኬት ከዛ ላይ ነው የሚቆረጥላቸው። ትኬት ራሷ ዜናዋ ነው የሚቆረጥላቸው። ታውቃለች ቦታውን ዜናዋ ትኬት ትቆርጥላቸው ቦታው ነው። ማሻአላ ትኬት መጨረሻ ትኬት ይቆረጣል። የቪዛ ማስመቻ አዲስ አበባ 2 ጊዜ ነው የከፈለችው 15000 ብር 7500 7500 የከፈለችው። የፈረንጅ ደላላ አለ ወይ እያሉ ነው። ከዚህ ገና ነግሬታለሁ። እንደገና ለሴትዮዋ አቢባዬ እንደገና ደግሞ ልጆቹ መጀመሪያ ገብተው ሪጀክት ሲባሉ ድጋሚ ሰውየውን ራሱ ፈረንጁን አዲስ አበባ ያለውን አነጋግራ ለእያንዳንዱ ሰው 30 ሺህ ብር ብሎኛል ክፈይና እመታላችኋለሁ ብሎኛል ብላ ከፍያለሁ ብላለች። ለ10 ምናምን ሰው ከፍያለሁ አለችን። ከዛ ከፍዬላችኋለሁ በቃ ሊመታላቸው ነው ጨርሰና ምናምን አለች። ልክ በ15 ቀኑ ፈረንጁ ደውሎ ሴትዮዋ ጋር እዚህ ያላችሁ ጋር ሮማን ያለችው ጋር ደውሎ ኑ ሰዱ ባያቸው ፓስፖርታቸውን አለ። ከዛ ልጆቹ ፓስፖርታቸውን ይሰዱ ሪጀክት አድርጓቸዋል አለ። እንዴ ዘይነባ 30 ሺህ ብር ከፈልኩ አላልሽም ወይ? ሊመታላቸው ነው አላልሽም ወይ ስንላት ከፍያዋለሁ አለችን። ከፍያዋለሁ ለምን እንዳልመታላቸው ነው ምን አውቃለሁ አለኝ። ከዛ ሁሉ ሰው 30 ሺህ ብር ለፈረንጅ ሰጥታለች። እንግዲህ ሰጥቻለሁ ነው አለችን። እኛ አናውቅም፣ እኛ ያለነው እዚህ ነበር። እናንተ ደረሰኝ አትጠይቁም እንዴ? ከፍያለሁ ስትል በእጅ ነው የሰጡት አለችን። በእጅ ነው የሰጡት አለችን። ቆይ ሴትዮዋ ከፈረንጁ ጋር የምትደዋወል ከሆነ ለምንድን ነው እንዲመታ ያላረገችው? ሃይሜ ታይ በቃልሽ ነው ታይ አትወጪ። ይሄንን ጥያቄ እኮ ሴትዮዋ የሀገራችሁ ችግር ነው። እኔ ወረቀቱን ሰርቼ ልክ ያለው በእንግሊዝኛ እችላለሁ። ቆይ ኤምባሲውን እንኳን ያሳየኝ ግዛው አይደለ? ልክ እኔ እንደላላ አርገሽ ሃይማኖት ለምን እንደው እኔና አንቺ ነገ እንገናኛለን። አንደኛ ደግሞ ታሪክ ይቀየራል። ይኸውልሽ አንደኛ እናቴ የጠየቀችሽ ለእንድዬ ነው የተቸገረችው። ቤት ውስጥ ከእንድዬ ጋር ነው። ሮባ መኪና ላይ ነው የሚሰራ። እኔና አንቺን ያገናኘን የወንድሜ የእንድዬ ጉዳይ ነው። ዘመቻ ይሄዳለሁ ይላታል። ብርሃኔ ናት እግሩ ላይ ወድቃ ያስቀረችው። እና እባክህ የተገናኘን በእንድዬ ዙሪያ አይደለ። ተይ ሮባን ታውቂዋለሽ ሃይሚ፣ እንደ ድሮሽ በቃልሽ ሙቺ። እኔ ብር ብዬ አይደለም እንድዬን እንድትወስጂልኝ ነው። ሪጀክት ተባልኩ ብርም ሰጥፋች ሪጀክት ተባልኩ ዘይነባናት መሰጠን ምትይ ሃይሚ እኔንም ብር አስቤ መሰጥሽ ዘይነባናት መሰጠኛል። ለዚህ ሁሉ ልጆቹ ሪጀክት ለመሆናቸው ተጠያቂ እንደውም አንቺ ነሽ ወይ? ልጆቹ ራሳቸውን ፈልገው እንዳያመቻቹ አነጋግሬያለሁ ብለሽ ሰው አግኝቻለሁ ብለሽ ከፈረንጁ ጋር አውርቻለሁ ጨርሻለሁ ብር ሊያውም የኢትዮጵያ ብር አይፈልግም ዶላር ለሚፈልገው ብለሽ ገዝቻለሁ ሰጥቼዋለሁ አሽጌ አንዴ ወረቀት አሽጌ አንዴ በምን ስትይ የነበረው አንቺው ነሽ። ቆይ ልጠይቅሽ እሺ። መጀመሪያ የእናንተ ዘመድ አይደል እንዴ ይዟቸው የገባ ያ
እንትና የእንትን አስተማሪ ያለች ልጆቹ ያመጣሻቸው በሞላ ግማሹ ምንም የማይችለው ሰውየው እንግሊዘኛ ኢንተርቪው ሲያደርግ ዘይነባ ልጆቹ ቋንቋ መቻል አለባቸው። ያንስ አይደለም ማለት እኔ ነኝ ያመጣሁት እሱ አይደል ይዟቸው የሄደ እናንተ ዘመድ አይደለ ቋንቋ ሊናገርልሽ እኮ ልጇቸው የገባው እንዳለ የማይችሉትን አምጥተሻ ዘይነባ ስማቸውን እንኳን መጻፍ የማይችሉ ልጆች እኮ ነው ኤምባሲ ሮማንያ ኤምባሲ ዘሽ ገብተሽ ጉድ የፈላው እኮ ዘይነባ እሱ ሊረዳቸው እኮ ነው። አንቺ እንግሊዘኛ ትችይ ነበር እንደ ስትሄጂ ተይ እንጂ ሃይሚ መከባበር ነው ሁሉ አይደለም። በዛን ሰዓት ነው ሁሉ አይደለም። አስተርጓሚ ይዤ ገብቼ በስርዓት ነው ያወራሁት እኮ ያስተርጓሚ ያወራደ ማለት ነው። አስተርጓሚ ራሳችሁ አዘጋጃችሁ አይደል እንዴ? ተከፍሎ ለአስተርጓሚው እንደውም ልጆቹ ልጆቹም አሉ 2,000 ተከፍሎ አንድ እኔ ደላላ ቢሆን ቤቴን ለምን አሳያለሁ? አይደለም እኔ ደላላ ቢሆን ቤቴን ለምን አሳያለሁ? እሺ ዱባይ ያሉትን ኢትዮጵያ ናቸው ብለሽ እንዴት አድርገሽ ጀመርሽላቸው? ዱባይ ያሉትን ልጆች አሻራ የሰተው ጀመሩ። ዱባይ ሆነው ሮማንያ በመሃል መተው ብራቸው ይጨነቅ ትኬት ቆርጦ ይመጣሉ። ኧረ እንደው እስቲ ተይ በመድኃኒዓለም ትኬት ቆርጦ ይመጣሉ። ለምን አውሮፓ መሄድ ስለሚፈልጉ ብራቸው ይጨነቅ። ሃይሚ እኔ ግን አምሻለሁ ተንደሮላቸው ወዲያ ነው። እሺ አንደኛውም ልጅ እንደውም ሪጀክት ተብላ ሮማን እዚህ ወደ አውሮፓ ውስጥ መግባት አትችልም። እሱን ራሱ አሻራ እንዴት አድርገሽ አሰጥተሽ አሰራሽላት? በፊት ጣፍታ ምን ብላ ሮማንያ ላይ ለስንት ዓመት ነው መግባት የማትችል ልጅ እንዴት አድርገሽ አሰራሽላት? እሱን ራሱ እሷው በእኛ ይታይሽ እንደው ቆይ ግዛው 10 በቃለ ቆይ እንደውም ጥሩ መጣሽ ብሎ ሰጣት። ቆይ ዘይነብዬ ከወንጀል ነፃ ነሽ ብሎ አዲስ አበባ ላይ እንዴት አድርጎ ሰጣት? ልጅቷ እንዴ ምን ወንጀል ሰራ? መች ገባች? ሩማንያ አልገባችም። ሲቀጥል ሄዳ ነው አሻራ ይሰጣችሁ። አምስቱም ሀገር ላይ ክልክል ነው። በፊት ቱርክ ነበረ ጣፍታ እንድትራ ነው አለ ታውቂያለሽ። አናግርሻት እንደዛ አለችሽ ልጅቷ። እኔ ምን አውቃለሁ? እኔ ፈትሼ አልቀበል ይዋና አለች እዚህ ሀገር አውሮፓ ክልል አውሮፓ ላይ መግባት ማልቷ ከአረብ ሀገር ነው የመጣችው። ሃይማኖት ለምንድን ነው ያስጀመራችሁት? እኮ ነው አድርጋ ሴትዮዋ ካንስል ያደረገቻት። ሰውዬው ካንስል ይሄ ነገር ወንጀል ነው ብሎ ነው እንዳለ ሪጀክት ያላቸው በሷ ምክንያት። ታውቂያለሽ ልጅቷ ከአረብ ሀገር ነው የመጣችው። እሺ እሷ በሷ ምክንያት ሃይማኖት እንደዱሽ አትቀባጥሪ። ለምን የግዛውን ምክር ሰምተሽ ቀብርሽ ናት። ለምን እንደሆነ ታውቂያለሽ። እኔ ልታሰር ችግር የለውም እገባለሁ። ታስሬ ቅጣቴን ተቀጥቼ እወጣለሁ። ግን ማለት ነው የቀራባችሁን 500,000 እኔ በትክክል አስልቼው ዘይነብም የላከችውን ደረሰኛ አይቼ ግዛውም የላከውን ደረሰኛ አይቼ አስልቼ የቀረባችሁ 1 ሚሊዮን ነው። ከ1 ሚሊዮን ላይ የወረቀት የ5 ሰው 100,000 አይከፈልም፣ የወረቀት አይመለስም አላችሁ። እሺ ተስማማን። ማዳምንም ጠርተን ማዳምን መስክራ $1,000 የወረቀት ለመንግስት እንደሚከፈል ለፕሮሰስ ተናገረች። ስለዚህ ለመንግስት የተከፈለ ነገር አይመልስም። 500,000 ስጧት። የቀረባችሁ ነው። ሀቢባዬ እኛ ብቻ ነን የምንከፍለው። እሷስ ለፈረንጅ ሰጥተው ለምኗ ስትል ነበረው ስብር ቆይ እኛ ብቻ ነን የምንከፍለው። እናንተ የተሻለ ሀገር ነው ያላችሁት። ከሷ እናንተ የተሻለ ሀገር ስላላችሁ በቃ 500,000 ስጧት፣ መልሱላትና ትስጥ ለሰዎቹ። ታርተን እንሰጣታለን። 2 ወር 3 ወር ትታገስ። በቃ ዘይነብ እኔ ሲታመራ አንቺ ፊት ተበለሽ አይቷ አካውንት ሰጣችሁ እናስገባላታለሁ። 3 ወር እንደዚህ ትታገሰው። በቃ ከ3 ወር ይሄው እኔ 3 ወር ቀጠሮ ይዝላችኋለሁ። በ3 ወር አካውንት እኔ ከዘይነብ ተቀብዬ እኔ ለሃይማኖት እልካለሁ። ያስገቡልሻል። አለቀ በቃ። እኔ ዘይነባ በእናቷ አካውንት ዘይነባ ብዙ ነገር ስለካደችኝ ካሁን ወደ በእናቷ አካውንት አስገባላታለሁ። የእናቷን አካውንት ተቀብላ ስትስጠኝ ራሷ እናቷ ዘምዘም ነው ስሟ። በእናቷ አካውንት እኔ የእናቷን አካውንት ለእኔ ትልካለች ዋትሳፕ ላይ፣ እኔ ለአንቺ እልካለሁ። እሺ ዋትሳፕ ላይ ትክክል። በቃ በ3 ወር ስጣት። ግማሽ ሚሊዮን ብሩ ትራንስፈር ፎቶዬን ታጥፋለኝ ሀቢባዬ። አዎ የጠፍሽውን ፎቶ አጥፊላት። በቃ ግማሽ ሚሊዮን ብሩን አስገብታ ደረሰኝ ወደ እኔ ትልካለች። አካውንቱን ለኔ ላኪልኝና
እሺ እኔ አንዳንድ ሺህ የሚጠይቁኝ ልጆች ምንድነው የምላቸው? እሱን ሰርተሽ ክፈይ። እሷ ግማሽ ሚሊዮን ብሩን ትከፍላለች። እንደውም ኮሜንት ላይ እኩል ይክፈሉ አብረው ይክፈሉ እያሉ ነበር። ሃይማኖት እግዚአብሔር ይስጣት። እጇ ላይ እኮ ስላለ ነው። ይሄ እኮ ለትኬት የተቀመጠ ብር ለምን ልትያለሽ ሀቢባ? እኮ አለ። እሺ ትኬት አልተቆረጠም። የትኬቱ ብር የት ነው ያለው? እሺ በቃ ጥሩ ሀሳብ። ባለፈው ሰጥልሽ እኮ ዘይነባ ባለፈው ያስገባልሽ ከዚህ ገባልሽ። ከየት መጥቶ ነው ሀቢባ? ሴት እጃቸው ላይ የነበረ እኮ ነው። እኔ የላከለውልሽ ዘይነብ ብር ነው የሰጠሻቸው? 2,820,000 ነው አይደለም የሰጠሻቸው? ላሰላልሽ ነው ድጋሚ ለ101ኛ ጊዜ ላሰላልሽ ነው። ትግስቴን በጣም ተፈታተንሽው። ስንት ብር ነው የሰጠሻቸው? የአምስቶቹንም እኮ ደምረው ነው። ከአምስቶቹን ደምረኝ። እንደዛ አላልኩም። በገንዘብ ቶታል ስንት ነው የሰጠሻቸው? አለቀ። ይሄንን ቁጥር ጥሪ ስንት ነው? በቃሌ እንዴት ነው የማውቀው? እንዴት ነው የማታውቂው? የሰውዳ እንዴት ነው የማታውቂው? በቃልሽ አይደለም። እኔ እዳ የሌለብኝ በማያገባኝ ይኸው በቃሌ ይዤዋለሁ። 2,820,000 የትኛውን ነው ሂሳብ የሰራችሁ ሀቢባ? የሰጠሻቸውን እኔማ ሁሉንም ሰጥቻቸዋለሁ። ወደ 4 ሚሊዮን ከ4 ሚሊዮን እሺ የሰጡኝና የወረቀቱን ያስገባሽበትን ደረሰኝ አምጪያ። ያስገባሽበትን ደረሰኝ የላክሽልኝን ሳሰላው የላክሽልኝን አሁን ቁጭ ብዬ በካልኩሌተር እዚህ ጋር ሳሰላው 2,820,000 መጣልኝ እያልኩሽ እኮ ነው ማሬ። እንዴት እንዴ 2,820,000 መጣልኝ ሳሰላው የላክሻቸውን ደረሰኝ ዋትስአፕ ላይ ቁጭ ብዬ በካልኩሌተር ስደምር ከዛ ላይ ደግሞ እነሱ የመለሱልሽን 1,850,000 ቀነስኩ። 1 ሚሊዮን ቀረ። ከ1 ሚሊዮን ላይ ደግሞ የወረቀት የአምስቱ አይከፈልም። የወረቀት ኦሬዲ ፕሮሰስ የተጀመረ ለመንግስት ኦሬዲ የተከፈለ ጆብ ኦፈር ምናምን የተደረገበት $1,000 አይመለስም። ስለዚህ ስንት ቀረ? 500,000 ብር ቀረ። ግማሽ ሚሊዮን ብር ቀረ። እሱን ደግሞ አንቺና ሃይሚ ተባብረን እንከፍላለን ተባብላችሁ ነበር። እንደዛም ሆኖ ግን ተባባልን። ራስሽ አመንሽ እኮ። አንዴ ትክጃለሽ፣ አንዴ ታምኛለሽ። ዘይነብ ቅድም እኮ ራስሽ አይደለማ። ይሄ ብቻ አይደለም፣ የወረቀቱንም እኮ ነው ሰርተን እኩል እንከፍላለን ያልኳት። ሙሉ ሂሳብ ነው። አንድ ብር ምክንያቱም ልጆቹ ችግር ላይ ናቸው። አላስቀምጣል። ለምሳሌ ጥሩ የወረቀቱንም ከነበረ ይኸው እነሱ ግማሽ ሚሊዮን ሊችሉ ነው። ግማሽ ሚሊዮን ነው አንቺ ትችያለሽ ማለት ነው። የወረቀት ልትመልሽ ከፈለግሽ የማይመለሰውን የወረቀት ለሰዎቹ መመለስ የምትፈልጊ ከሆነ ይኸው ሃይሚ 3 ወር ስጡኝ። አንቺ ራስሽ መስክረሽላታል። ከማይናት አቷሽም፣ ለክሯ ሟች ናት። በአገሯ ታቦት ከማለች አቷሽም ብለሻል። በአገሯ ታቦት ብላ ለክሯ በክሯ የወረቀቱን እሺ አስቢ። የ20 ሰው ስንት ነው የሚሆነው? እሺ የወረቀቱ የ20 ሰው ሰው አላመጣሽ። 17 ሰው 20 ሰው እንዴት ነው? 20 ሰው ካመጣሽ ስም ዝርዝር አምጪ። ልክ እሱ እንዳመጣው አንቺም ስም ዝርዝር አምጪ ያመጣሻቸውን 20 ሰዎች። እዚህ የተላከውን ወረቀት ችግሩ ምንድን ነው? አንቺ በአፍሽ ብቻ ነው የምታወሪው። እሱ በኮምፒውተር በሰንጠረዥ ስም ዝርዝራቸውን አስቀምጦ እከሌ ስንት ከፈለ፣ እከሌ ስንት አመጣ፣ ከማስረጃ ጋር ኤቭሪቲንግ ከመረጃ ጋር ነው የላከልኝ ዋትስአፕ ላይ። አንቺ ግን በአፌ ብቻ ነው የምነግራችሁ፣ እመኑኝ። እኔ ሰዎች እኮ ጭንቅላቴን አዙረውታል። እነሱ ጭቅጭቅ የለባቸውም። እኔ እኮ ለአንድ ሰው ልንገርሻል፣ እናት፣ አባት፣ እህት፣ ወንድም እያሉ ጭንቅላቴን አዙረውት ይሄንን ማስታወስ የራሱ አልሐምዱሊላህ። ምክንያቱም ያሳለፍኩትና የሆንኩትን አላህ ብቻ ነው የሚያውቀው። እነሱ ምንም የለባ ንጹህ አይምሮና እንትን ያለ አይምሮ አንድ ላይ ሊያስበኝ። ዘይነብ ታይ እስቲ እንደዛ ለምን አንቺ ለምን እንደዚህ ታያለሽ? ግን ሁሉን ነገር ጫና ለምን ታደርጊያለሽ? እንዴት ነው የማናስበው? እናስባለን። ለምን አናስብም? ግን ዘይነብ አንቺ 80,000 የከፈልከውን ይኸውልህ ወረቀታቸው ያልመጣ 80,000 የወረቀት ተብሎ $1,000 የከፈሉ የነሱ ቆርጠክ ታይም። አንዴ አዳምጪኝ። አንቺ ማለት ነው ይኸውልሽ ሲጀመር ከኢትዮጵያ ወደዛ የሄድሽው ይሄንን ታርጌት አድርገሽ ነው። በቃ ሚዲያ ላይ ገብተን ለምነን ይሄን ብር አገኛለሁ መለሳለሁ አልሽ ቃል በቃል እንትና ጋር ሮሚ ጋር ነበርን ሀቢብ አንቺ ጋር ከመምጣቴ በፊት ማለት ነው። ከዛ በኋላ እንደዚህ ከሆነ እኮ ለልመናም ከሆነ እኮ በስነ ስርዓት ከሆነ እንዴት ነው ማድረግ ያለብን? እንደዚህ ሆኖ ብር ተበላን። በስነ ስርዓት አምነሽ ህዝብን ይቅርታ ጠይቀን ከሆነ ያንን ነበር ማድረግ ያለብን እንጂ ዘይነብ ያልሆነውን ብር እንዴት ይሄን ያክል ታያለሽ ብዬ ስልሽ ወጣሽ። እንደውም ሀቢባ ጋር ነው ማፋጠጥህ ውጣና ናልሽና ወጣሽ ከዛ ቤት አይደል?
እንደገና ቅድም እየሰማሁሽ ነው ሲሰድቡኝ ነበር። ምን አልሽ? እኔ ቲክቶክ በአጋጣሚ ኦንላይን ከፍቼ በራሴ ነው ገብተው አንዳንድ ልጆች አስተያየት ሲሰጡ የነበረው እንጂ እንደዚህ ስድብም ምንም የሚያደርስ ነገር የለም፣ የሚያሳድብም ነገር የለም። እኛ ያለውን ብር እንሰጣለን። እሺ በጋራ እንከፍል። አሁን ለምሳሌ ኦዲዮ ብልክ ምን ትያለሽ? ኪሳራ ጋራችን ነው ብለሽ ስታወሪ ነበር አለ። ኦዲዮ ላክልኝ፣ ኦዲዮን ፕሊስ ዋትስአፕ ላይ። እሺ እልካለሁኝ። ግን ያያስ ቢሆን ዘይነብ በቃ ይሄ ነገር ተከሰተ አይደለም እንዴ? ዛቻ እኔ ቤተሰብ ቆቆ የዛቻ የኦብሳን ቮይስ ይልክልኝ ነው ዘይነብ። ኪሳራው የጋራችን ነው አብረን እንከፍላለን ብለሻል። ቮይሱን ከመላኩ በፊት ወደ እኔ መቼ ነው ያልኩክ? መቼነቱ ይቅርና ብለሻል። እሺ አይ ወደ ራሴ ለመለስ ሀቢባ በእናትሽን እኔ ኤፒሊፕሲ ታማሚ ነኝ። ዘይነብ ይኸውልሽ አሁን ልጆቹ ስራቸውን ይስሩ። ማገዝ ያለባቸው ሰዎች ያግዙ። እኛ ይሄንን ብር በውስጥ አውሪኝ በተረፈ እንትን በውስጥም አውሪኝ አለው። ይሄንን ብር 3 ወር ስጭን እንሰጣለን። እኛ አንቺም ምንም አትክፈኛ እንሰጣለን። በቃ ኦብሳ ፌደራል ይዞ የመጣውን ኦብሳ ድምጽ ልኬልሃለሁ። 108,000 ነው እንደውም 12 ከራሴን የጨመርኩት። ጠይብ ያን ድምጽ እንኳን ልኬልሃለሁ። እሺ እንዴት ነው ማረጋው? ቤተሰቤን እንዴት ነው ደህና? እሺ ቢያንስ እንኳን ልጆቹን እንኳን አሳምንልኝ ብያለሁ። ብዙ ነገር ልኬያለሁ። ልጆቹን እንኳን ከላይ ላይ አሳምንልኝ፣ እኔ እንዳልበላው ብሩ እኔ ጋር እንዳልሆነ ብያለሁ። ይሄን ሁሉ ብያለሁ። ብዙ ነገር ብያለሁ። ወይሽ አንድ ነገር ጋይስ፣ እኔ ይሄንን ህዝብ አንድ ነገር ልጠይቀው። እኔ ሀቢባ ነኝ። የሆኑ ሰዎችን እኔ ሮማኒያ እልካቸዋለሁ ብዬ እኔን ነው የሚያውቁት፣ እኔን ነው የሚያምኑት። ሮማኒያ እልካቸዋለሁ ብዬ ከነዚህ ሰዎች 350 ሺህ ለቀምኩ እና ከኔ ጋር ዲል ላደረገ ግለሰብ ሰጠው። እነዚህ ሰዎች ይሄ ጉዳይ ሳይሳካ ሲቀር ብራቸውን መጠየቅ ያለባቸው ማንን ነው? ዳይሬክት የሚያውቁት እኔን ነው አይደል? ኖት ዴር እኔን ነው የሚያውቁት። ስለዚህ እኔን ነው የሚጠይቁኝ። ሀቢባ ብራችንን አምጪ፣ ቃል እንደገባሽው ሮማኒያ አልወሰድሽንም፣ ስለዚህ የከፈልነውን 350 ሺህ አምጪ ብለው የሚጠይቁት እኔን ነው። ኦኬ። እነዚህ ሰዎች ስልካቸውን አጥፍተው ቢጠፉብኝ የምከፍለው ማን ነው? እኔ ነኝ የምከፍለው አይደል? ለምን ይሄ ህዝብ እኔን አምኖ ነው የሰጠው። ስለዚህ እኔ ነኝ የመጀመሪያዋ ግለሰብ ከፋይ እኔ ነኝ። ለነሱ ከፍዬ ከዛ የኔን ጉዳይ ከነዚህ ጋር ዲል አደርጋለሁ። የኔን ጉዳይ ራይት። ለምንድን ነው ሁሌ በትክክለኛው መንገድ የማንሄደው? ምንድነው ዙሪያ ጥምጥም? የሰው ኮን ቢኖረኝ አደባባይ የሚያወጣኝ ነገር የለም። ልክ ነሽ። እኔ ነኝ መቀጣት ያለብኝ። ባለጌዋኔ ነኝ። ስትወጪ እውነቱን ተናግረሽ እንጂ ወይት አሁን እሱ 1 ሚሊዮን ከሰጠሻቸው 2,820,000 ላይ 1,850,000 ከፈሉ። የቀረባቸው 1 ሚሊዮን ነው። ከ1 ሚሊዮን ደግሞ የ5 ሰው የወረቀት አይመለስም። አንቺ ደግሞ ይመለስ ከሆነ ይኸው እኩል የሚደርስባችሁን እኩል እነሱ ግማሽ ሚሊዮን 3 ወር ይሰጠን። ያው ሃይማኖት ምላለች፣ አንቺም መስከረሽላታል እንደማትዋሽ። የእናትሽን አካውንት ነምበር አምጪልኝ። የእናትሽን አካውንት ነምበር ለሃይማኖት ዋትሳፕ ላይ ያስተላልፋለሁ። አስገብተው ከ3 ወር በኋላ ደረሰኝ ለኔ ይልካሉ። እኔ አምጥቼ ለህዝቡ ደረሰኝ አሳያለሁ። ሀቅሽ ገብቶልሻል ብዬ ከዛ እነዚህ ሰዎች ስማቸው ይጠራል። አለቅ። አንቺ ደግሞ ቀስ እያልሽ እየሰራሽ አጠራቅመሽ ትከፍያለሽ የቀረውን። እኔ እኮ የወርሽ ታማሚ ነኝ ሀቢባ። ያመኛል እኮ ታማሚንም ረድቶ ለታመመ ሰው እኛ ለህክምና ሰብስበን ለደላላም ሰብስበን በደላላ ለተበላም ሰብስበን ለዛም ሰብስበን እንችላለን። እንደኛ አስቡልኝ ሀቢባ። እሺ እኔ ያመኛል። እዚህ ጋር ልንገርሽ፣ ኪኒኒ አሁን ካለቀብኝ እንዴት ነው የማገኘው? ስትመጪ ለኪኒን አይደለም የመጣሽው እኛ ጋር ስትመጪ ይሄን የመጣው አይደለም። እንደ ሰባዊነት ነው አይ ጥያቄ ነው። ባንዲ አናወራም ዘይነብ። ስትመጪ እዚህ ቤት የመጣሽው በዚህ ጉዳይ ሌላ ቀን ነው የምመጣው ወይስ እንዴት ነው? አይ ሌላ በላኝ አስገቡኝ ብለሽ ነው የመጣሽው። ከዛ ጉዳይሽን በደንብ አዳመጥኩሽ። ደብተሬ ላይ ጻፍኩኝ በዝርዝር ያዝኩኝ። ከዛ በኋላ የሚመለከተውን አካል ቁጥር ተቀብዬሽ ዋትሳፕ ላይ አናገርኩ። እነሱም መጡ፣ ማስረጃቸውን አቀረቡ። ካንቺም በኩል ደረሰኝ፣ ከነሱም መጣ። አሰላው እኔ ቁጭ ብዬ በካልኩሌተር የደረስኩበትን ነገር ተናገርኩ። የቀረባቸው 500,000 ብር ነው፣ ግማሽ ሚሊዮን ብር ነው የቀረባቸው። እሱንም ሰርተው ሊከፍሉ ቃል ገቡ። በቃ ከ3 ወር በኋላ እንገናኛለን። በተረፈ እነሱ ግማሽ ሚሊዮን፣ አንቺ ግማሽ ሚሊዮን ሰርታችሁ እኔ ጌታን ብቻንሽ መከፍለው። እኔ እኮ ያመኛል ሀቢባ እና ሽኛ ጌት እናምጣለን።
እሺ ምንኛ ምን አርጉ ነው የምትይኝ? ግማሽ ሚሊዮን ሊመልሱልሽ ነው። ይሄው ቃል ገብተዋል በህዝብ ፊት። ባይመልሱልሽ በ3 ወር ውስጥ ግማሽ ሚሊዮኑን አንፋታቸው። ይሄው 5000 ምናምን ህዝብ 5600 ህዝብ የሰማ አይፋታቸው ባይመልሱልሽ። የቀረውን ደግሞ አንቺ ደግሞ የቀረብሽን ሰርተሽ ክፈይ። ታዲያ የነሱን እነሱ ያመኛል እኮ ሀቢባ ልኝ እያልሽን ነው ሀቢባ። እኔ ያመኛል። ይኸውልሽ ኪኒ ሴትዮዋ ብታቅልኝ ችግር የለውም። መዳሜ ብታቅ ችግር የለውም። ሰዎቹን እናናግርልሻለን። ስለሚያመሽ እንዳያስከፍሉሽ እንጠይቅልሻለን። ይዘሻቸው ነው ብር የተበሉትን ሰዎች እኛ ህዝብ ከብዷቸው እሺ ሊሉ ስለሚችሉ እሷ ስላመማት ሰርታ መክፈል ስለማትችል የቀረውን ከብራችሁ ላይ የቀረውን ግማሽ ሚሊዮን 500,000 ብር ማሯት እንልልሻለን። እሺ እኛ እንጠይቅልሻለን። ይዘሻቸው ነው የተበሉትን ግለሰቦች እንጂ ሀቢባ ቤት ለታመመ ሰው እንጂ ለሌላ ጉዳይ ብር ተሰብስቦ አያውቅም እዚህ ቤት። ለታመመና ለታመመ ብቻ ነው። አንቺ ተሳክቶልሽ ቢሆን ኖሮ አንቺ ይሄ ቢዝነስ አዋጥቶሽ ቢሆን ኖሮ የኢትዮጵያ ህዝብን ሙሉ ትልኪው ነበር ወደ ሮማኒያ። አንቺ ሚሊዮነር ትሆኚ ነበር። ግን ስለከሰርሽ ነው እኛ ጋር የመጣሽው። ስትጀምሪ ስራውን ልጀምር ወይ ያዋጣል ወይ ብለሽ አላማከርሽም። ገብቶሻል? ስለዚህ ወንድም ይኸውልሽ እኔ እኮ ጉለክሳ ወንድም ወይ ወንድም ያለ ሄደልኝ ወንድምሽ ሄዶልሻል። አንድ ወንድምሽ ሄዶልሻል። አንድ ወንድም ነው የቀረብሽ። ያንዱ ስራ ነው ፓስፖርት ማለት ያኮ መንጃ ፈቃድ አለው ትራክተር ላይ ይሰራል። አሁንም ያለ ስራ እሺ ሀቢባ እሺ ግማሽ ሚሊዮን ነው እኔ ላይ መደባችሁ። ያለ ስራ ነው ቤት ውስጥ የተቀመጠው። ራሴን አጠፋለሁ እያለ ሁሉ ይሄው ያቃል ግዛው ራሱ ዘመቻ የተቀመጠው እቤት ያለው የመጨረሻ ልጅ ትንሹ ወንድሜ በሱ ሰበብ ነው እኔና ግዛው የተገናኘ እንዲዬ የመጨረሻ ልጅ ነው። አሁን ያለ ስራ የተቀመጠው ራሴን አጠፋለሁ የሚለው ማን ነው? ወንድሜ በሱ ምክንያት ነው። አዎ እናቴ ደግሞ እንዲ ትሰስተዋለች። ለምን ያላባት ነው ሁላችንንም ያሳደገች። ለምን አይሰራም ስራ ኢትዮጵያ ውስጥ? ሊስትሮ ምንም አይነት ስራ ለምን አይሰራም ኢትዮጵያ ውስጥ? ወንድም አይወስደውም እንዴ? መንጃ ፈቃዱን ለሞከርኩለት። ይኸውልሽ አረብ ሀገር ሆኜ እኔ ነበር ማስተምራች። መንጃ ፈቃድን ሞከርኩለት ምንም አልሆነ። ይኸውልሽ ዱባዩን ለሞከርኩለት ያልሞከርኩለት ቦታ የለም። ተበላው ተውኩኝ። እኔ ደላልነት ብዬ ቢዝነስ ብዬ ሳይሆን እሱ እንዲሄድልኝ ነው። ለምን እኔ አሁን ስለገባሁኝ ቤተሰቤን እንዲሄድልሽ የስንትና ስንት ሰው ብር አስበላሽ። አንድ ወንድምሽ እንዲሄድ እዚህ ላይ አንዴ ሰርድራይቭ ቀን ነው ይሄ ገባሻ? ያንቺ አንድ ወንድም እንዲሄድ የስንት ድሃ ብር ተበላ። አሁን ወንድምሽ ሙሉ አካል ያለው ጤነኛ ነው። ኢትዮጵያ ውስጥ ምንም አይነት ስራ ኢትዮጵያ ውስጥ ሰው የለም እንዴ? ባዶ ነው እንዴ ኢትዮጵያ? ሁሉም ለቆ ወጥቷል። አለ የሚኖር ህዝብ አለ አይደል? ሰው አለ። ስለዚህ ኢትዮጵያ ውስጥ ያገኘውን ስራ ሰርቶ ይብላ። በሰርቶ በዛ አጠራቅሞ የፈለገበት ሀገር ይሄድ ማለት እንዲያግዘኝ። እሺ በቃ እሱን አረብ ሀገር ላኪልኝ፣ ለሁለት ሰርተን እንከፍላለን። እኔ ኢትዮጵያ ገባለሁ ኢትዮጵያ ሰርቶ ይከፍላል። ሀቢባ ኤጀንሲ ያለኝ ዘይነብ ሰው አለ